ወድቆ የማይሰበር ቢገፉት የማይወድቅ ቂም የማይቋጥር የሆንኩት ግን ከምን አበጃጅቶኝ ነው እያለቀስኩ ሳቅ የማስሰው እየታገልኩኝ ፈገግ የምለው እየተሸነፍኩኝ ሩቅ የማየው ከምን አዋህዶኝ ነው እያሸነፉኝ የማዝንላችሁ። አገር ቤት ያላችሁ ሰዎች ውጭ ሀገር የሚኖር ሰው በውጭ ሀገር ሱስ ተይዘው ወይም ደግሞ የውጭ ሀገር ምቾት ተመችቶት ወደ ሀገር ቤት የማይመለስ ነው የሚመስላችሁ? አዎ እንደዛ ነው ሁሉም የሚመስለው፣ ግን አይደለም። አልሞላ ብሎን ነው። አይሞላልንም። ያንን ስናደርግ ይሄንን ያኛውን የአንደኛውን ላይፍ እናስተካክላለን ስንል የራሳችንን እንረሳዋለን ለ6 ለ7 ዓመት። ከ7 ዓመት በኋላ ወይስ ከ6 ዓመት በኋላ ነቃ ስንል ደግሞ ገና የኛን ለማስተካከል 1 4 5 ዓመት ይጠይቀናል። እንዲህ እያለን እድሜያችን የሚያልቀው እንጂ እኮ የውጭ ሀገር ፍቅር ይዞናል። ስቃያችንን ማንም አያውቅ። በቃ የውጭ ሀገር ፍቅር እንደያዘን አድርጋችሁ የምትቆጥሩ ወይ ውጭ ሀገር ተመችቶን መስሏችሁ የሚታያችሁ አይደለም። አልሞላ ብሎን የማይሞላ በጣም ብዙ ጎደሎ አለ። በጣም ብዙ። ለራስህ መኖርን ልመድ። አንተ ለሰው እያሰብክ ለአንተ ሌላ ሰው እንዲያስብልህ አትጠብቅ። ጥሩ ሰው ለመባል ብለህ ራስህን አትጉዳ። ለራስህ ህይወት ሻማ እያበራ ለሰው ህይወት አምፖል መሆን የለብህ። የሰው ልጅ ምንም ብትሆንለት ሆንኩለት እንጂ ሆነልኝ አይልህ። አንዳንዴ ቆም ብለን ራሳችንን ማየት አለብን። እስቲ ራሳቸውን የሚወዱን ሰዎች ተመልከት። ሁሌም ደስተኛ ናቸው። ያንተ ራስ ወዳድነት ወድቆ የማይሰበር ቢገፉት የማይወድቅ ቂም የማይቋጥር የሆንኩት ግን ከምን አበጃጅቶኝ ነው እያለቀስኩ ሳቅ የማስሰው እየታገልኩኝ ፈገግ የምለው እየተሸነፍኩኝ ሩቅ የማየው ከምን አዋህዶኝ ነው እያሸነፉኝ የማዝንላቸው እየበደሉኝ ይቅር የምለው እየሸወዱኝ ዳግም የማምነው ግን ቆይ ከምን አዋህዶኝ ነው ተመስገን። شجرة ما ابو تعالي الحين جيبي ثاني هنا تعالي فنانين صح؟ وقتك الحين الله عاد أولا حنا ثلاثة أنا أروح عقاستي معنا صالح جبري وخروا روح على كبور على زفاء ابعدوا ابعدوا ليه؟